አረ የምግብ ያለ እንደ ዛሬ ደግሞ ርቦኝ አያውቅም። አሜሪካ የመብል ሀገር ናት። አረ እንዲያውም ዴሞክራሲያዊ የግብር ማበያ አዳራሽ ናት እንጂ አሁን አሜሪካ ሄዶ ራቦ ቢባል ማን ያምናል? ምን አለ እንደ ትላንቱ የሚጋብዘኝ ሰው ባገኝ። ሃይ ማሞ። ሰላም። ሀበሻንሽ እንዴ? እንተዋወቃለን? አንተን ደሞ ማያውቃል እንዴ? ለምን ምሳ አብረን አንበላም? ደስ ይለኛል። ሄላው ደርሻለሁ ውዴ። እንዴት ዋልሽ ፍቅር? አጅሬ አንተ ነህ እንዴ? አዎ። ለመሆኑ ወደ እውቅናው ዓለም እንዴት ገባ? ያው ከልጅነቴ ጀምሮ ነው። ቆይ ወደ አሜሪካ መቼ መጣ? ገና 3ኛ ቀኔ ነው። አይ አንተ እና አገር ቤት እንዴት ነው? ሰላም ነው፣ ሁሉም ሰላም ነው። አባይ ተገደበ እንዴ? አዎ ጋሼ። ምን በባዶ ወደ ያደርቀኛል በእናታችሁ። በቃ ተጫወቱ፣ ምሳ ላዘጋጅ። አሪፍ ቤት ነው አይደል? ይኸውልህ እዚህ ለመድረስ ያላየሁት መከራ የለም። ከውዴ ጋር አዲስ አበባ አረ ምንድነው? ቶሎ አይደርስም እንዴ? ምስር ወጥ ይሆን? ያበሻ ምግብ ትችላለች? ቆይ ምንድነው የሚጮኸው? ለ6 ዓመት ተኩል እንደቆየው ግሪክ ኦዴ ነው። በስንቱ ጣውረድ እሷን አመጣኋት። ከዚያ ወዲያ ውዴ ስንቃሪው የሚቀመጠው ከቲማቲሙ በስተቀኝ ነው ወይስ በስተግራ? አረ በስተግራ ነው። አይመስለኝም፣ በቀኝ በኩል ነው እንጂ። በስተግራ ነው እያልኩሽ። አረ አይደለም በስተቀኝ ነው። ወይ ጉድ! እነዚህ ሰዎች እኔ ርቦኛል፣ እነሱ በአቀራረቡ ዙሪያ ይራቀቃሉ። ይገርምሃል ማሞ፣ ለመጀመሪያ ጊዜ በቲቪ ያየው ደሳለኝ ቤት ሆኜ ነው። ደሳለኝ ማን ነው? ደሳለኝ እኛ ቤት ተከራይቶ የሚኖር ልጅ ነበር፣ እኛ ግቢ። ኦኬ፣ ምን ልትሰሪ ቤቱ ገባሽ? ቲቪ ላይ ነው። ደሳለኝ በዚያ ዓለም ላይ ያለው ብቸኛ ሀብቱ ግዙፍ ቴሌቪዥኑ ነበር። ይገርምሃል፣ ቤት ውስጥ ወንበር እንኳን አልነበረውም። ወንበር ከሌለው ቲቪው ምን ላይ ተቀምጠሽ አየሹ? አልጋው ጫፍ ላይ ነው። ምን አልሽ አንቺ? አረጋሽ ተው እንጂ ነውር አይደለም እንዴ? አትሊስት ምሳዬን እስከምበላ ለምን አይታገሱኝም? አሜሪካ እንዳለ አትርሳ፣ ጫፌን አትነካኝም። ጋሼ ተረጋጋ። አቦ ወደዛ ዞር በልልኝ። አንገት ከሚሰበር ባይበላስ ቢቀር አለ ዘፋኙ። ወተት ጠጥቼ ልጠገን እንጂ። What can I get you, sir? Can I get a bottle of milk? Sure. What size? Small, medium, large? Small? ምን ትላለች እቺ? ስሞል ጠልቼ አይደል እንዴ ከሀገር የወጣሁት? ሚዲየም። All right, sir. ወይ አሜሪካ ሚዲየም ብዬ ይሄን የሚያክል በዚህ አይነት ላርጅ ብልማ ቆይ እስቲ ጉዳቸውን አያለው። ሄሎ ካም Is there anything else you want, sir? Can I get large አርጊ እስቲ። A moment, sir. ወየው ጉዴ! ላርጅ ብል ላሟን ይዟት መጡ። ቆይ ግን እዚህ ቤት ለምንድን ነው አንድ ጥቁር አሜሪካዊ ዝር ማይለው? እንዳለ ነጭ ብቻ ናቸው። ይቺ ደግሞ ከባለፈው ጀምሮ እያየችኝ ፈገግ ትላለች። ደግሞ እንዴት አባቷ ነው የምታምረው! ምን ሽንት ቤት ተጠብቀሃለው? yes ይዣለው። Hey dude, if you clean this toilet for me, I'll pay you $8 per hour. ይሄን ሽንት ቤት ካጸዳህልኝ በሰዓት $8 ከፍልሃለሁ። ወይኔ ለካ ለዛ ነው ጥቁሮች እዚህ ዝር ማይሉት። የማይሆን ስለተመኘሁኝ ይበለኝ የግሬን አገኘሁኝ። ቅሌቴ አሳይለም ሳላገኝ ነጭ ልንጭ ማለቴ፣ ቆንጆ አገኘው ብዬ በምኞት ማጨቴ፣ ደሞ እንደቀናው ሰው ያንን መላጨቴ፣
ቸኩሎ መዳራት ለማንም ላይ በጅ እኔም ብሎ በጅ። አረ ምን ይሻላል ማሙ? ችግራችን እኮ ከቀን ወደ ቀን እየከፋ መጣ። አሁንስ መረረኝ። ልክ ነህ። አሁንማ እኔ ራስህን አጥፋ እያለኝ ነው። ምን አስቸኮለ? ይሄ አሁን ረሃብ ድፍት ያደረገ የለ። ቆይ አንድ ሐሳብ መጣልኝ። ምን? ንጉሱ ለየት ላለ ስራ አዲስ አዋጅ አውጥተው ነበር አይደል? አዎ አውጥተዋል። በቃ ምን መሰለ፣ አሁን በመጀመሪያ ንጉሱ ጋር እንሄዳለን። ንጉስ ሆይ 1000 ዓመት ይንገሱ። እኔና ወንድሜ ታጠቅ ያመጣነው አዲሱ ሐሳብ በዓለም ላይ ታይቶ የማይታወቅ ማንም ንጉስ ያለበሰውን ልብስ ልንሰራሎት ነው። ማንም ንጉስ ለብሶት የማያውቀው ልብስ? አዎ ንጉስ ሆይ የእርሶን ክብር የሚመጥን በጣም አስደናቂ ልብስ ነው። እሺ ያሳዩኛ። አዎ ነገር ግን የምንሰራሎት ልብስ እጅግ በጣም ውድ ስለሆነ ለቁሳቁስ መግዣ የሚሆን 2 ሚሊዮን ብር ፈቃዶ ከሆነ እንዲሰጡን እንጠይቃለን። እሺ ያላችሁት ይሰጣችኋል። በጊዜው ባታደርሱት ግን ወየውላችሁ። እናመሰግናለን ንጉስ ሆይ። አያስቡ፣ በጣም ነው የምናስደስተው። ቆይ ግን አሁን ልብሱ የት አለ ቢሉን ምን ልንል ነው? ቆይ ዝም በል፣ ለሱ የሚሆን አሪፍ ሐሳብ አለኝ። ማነህ ዘብ? እነዛ ልብስ እንሰራለን ብለው ገንዘብ የወሰዱት ሰዎች ከምን ደረሱ? እኔ እንጃ ንጉስ ሆይ፣ እስቲ አይቻቸው መጣለሁ። አቤት ምን ነበር? ከንጉሱ ትእዛዝ ነበረኝ። ልብሱ ምን እንደደረሰ ለማየት ነው። ልብሱ አለ። ይኸው ልብሱ እንደምታየው በአግባቡ እየተሰራ ነው። የት አለ? ይኸው እኮ ከፊት ለፊትህ። አየህ፣ እኛ እየሰራን ያለነው ልብስ ለየት የሚያደርገው ለኃጢአተኛ ሰው አይታይም። ምን? አላየሁትም ብል ኃጢአተኛ ያደርጉኛል። ስለዚህ አይቼዋለሁ ብል ይሻለኛል። በጣም የሚያምር ልብስ ነው። ለንጉሱ ሄጄ እነግራቸዋለሁ። በሚቀጥለው ሳምንት እሁድ ህዝብ በተሰበሰበበት ልብሱን በአደባባይ ስለምናስመርቅ ንጉሱ እንዲዘጋጁ ንገራቸው። ንጉስ ሆይ በጣም የሚያምር ልብስ ነው። ለየት ያለ ባህሪ ያሉት ደግሞ ይገርሞታል፣ ለኃጢአተኛ አይታይም። ምን? ለኃጢአተኛ የማይታይ ልብስ? በጣም ይገርማል። በሚቀጥለው ሳምንት በአደባባይ ይመረቃል ስላሉ እርሶም ይዘጋጁ። ክብራትና ክብሯን፣ ዛሬ እዚህ የተሰበሰብነው በአይነቱ ለየት ያለውና ማንም ንጉስ ለብሶት የማያውቀውን ለኃጢአተኞች የማይታየውን አዲሱን ልብስ ለማስመረቅ ነው። ሁላችሁም እንኳን ደህና መጣችሁ። በመጀመሪያ ይሄ የምታዩት ሹራቡ ነው። ይሄ ደግሞ ሱሪው ነው። አሁን ንጉሳችንን እናለብሳቸዋለን። ወይ ጉድ! ይህ ሁላ ሰው ኃጢአተኛ አይደለም ማለት ነው። ልብሴን እያዩት ነው። አንተ ነህ ባለቁላው። በጣም አሪፍ ክትፎ! እንዴት አባቱ ነው የሚጣፍጠው! ወይኔ ጉዴ! ሂሳቡ ግን ምንድን ነው? ምን ይሻለኛል? ለነገሩ ትንሽ ነው የጎደለኝ። 700 ብር ነው። ቆይ ባለቤቱ ይለፍ፣ ማረገውን አውቃለሁ። ጉራጌ ክልል ነው። ጀለስ፣ ሌላ መንገድ ሞክር። ባለቤቱ ዶርዜ ነው። ዲቻ